በዛሬ ቪዲዮአችን ከምንመለከታቸው መካከል ውድ ሚስት ለመሆን ያሰባችሁ ሴቶች እሁድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። ስትሆን ማንም አይወድም። እኔ ጎዳና ላይ በነበርኩበት ጊዜ የእሳት ራትን የሚያውቃት አለ። እንዲሁ ሰው እንዲያሰበው የማይሆን ጎበዝ አረግ። ሰላም የተወደዳችሁ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን ደግሞ ግሩም የሆኑ ሐሳብ የያዙ ቪዲዮዎችን ሰብሰብ አድርገን መተናል። ላይክ፣ ሼር፣ ኮሜንት እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ቪዲዮ ውድ ሚስት ለመሆን ያሰባችሁ እህቶች፣ ውድ ሚስት ለመሆን ያሰባችሁ ሴቶች ሚዲያ ላይ እየወጡ ባልሽ ጊዜ ካልሰጠሽ አይወድሽም ማለት ነው፣ ባልሽ ጆሮ ካልሰጠሽ አይወድሽም ማለት ነው። ባል ሆይ ሚስትን ስማት ብለው የሚሉት ሰዎች ወይ አላገቡም ወይ አግብተው የፈቱ ናቸው። የኔ ቆንጆ እነሱን እየሰማሽ ራስሽን ወደማይሆን ነገር ውስጥ አትክተች። እኛ ሀበሻንን ያሉንም ሀበሻ ባሎች ናቸው። ጊዜ ስጠኝ ያለሽ ትዳር ይዘሽ አግብተሽ ሆድሽማ ሊሞላው ነው የኔ እናት። እሱ ካንቺ ጋር ቁጭ ብሎ አሌቡላ የሚጫወተው የኔ ማርማራታ ተይ እንጂ እንዴ! ስላት ካፌ ቁጭ ብዬ አንዷ ባለ ትዳር ነች፣ ሁለቱ ደግሞ ትዳር የላቸውምና ደግሞ ለምስክርነት የሚያቀርቧቸው ቲክታከሮች እኮ ሲያናድዷቸው ማለት ነው። የኔ ወድ እንዴ ምን ማለት ነው? አግብቶ 3 ሰዓት 4 ሰዓት መግባት ማለት ምን ማለት ነው? ስራውን በጊዜ ጨርሶ ካንቺ ጋር ወክ ምናምን አያደርግም እንዴ? እናቱ ወክ የቤት ኪራይ አይሆንም የኔ ቆንጆ እንዴ? እሱ ሳይጋቡ በፊት ያለ ነው የምርጫ ቅስቀሳ። እኔ አግብቻለሁ ወልጃለሁ የኔ ቆንጆ ነው። እኔ የምነግራችሁን ስሙኝ። ትዳር ውስጥ ከተጋቡ በኋላ ጊዜ አይሰጠኝም ብሎ ከባል ጋር ሰጋ ጠባ ውስጥ መግባት ልክ አይደለም። ሴቶች ልክ አይደለም እንዴ! ልክ አይደለም እንዴ! ያዳምጠኝ የኔ እናት ተጂ። እኔ እንኳን ባሌ በትንሹ ያለበትን ነገር ልንገርሽ። የሱቅ የስራ ቦታ የቤት ኪራይ አከራይ ይመጣበትና ይሄን ያለ አሁን ነገሩ እግዚአብሔር ይመስገን ዘመኑ እንትን የሰለጠነ ነው። በእንትን ነው የሚልኩለት ያነባል እሱ። ከዛስ ከሰራተኛ ጋር ደግሞ ይጨቃጨቃል። እንደዚህ አታርጉ፣ እንደዚህ ለምን ሆነ፣ እንደዚህ ለምን ታጠረ። እሺ ደሞዝ ደርሷል ይሉታል። ከዛስ ወደ ቤት ይመጣ ጆይ አስቤዛ አልቋል፣ የቤት ኪራይ ደርሷል፣ የሰራተኛ እንትን ደርሷል፣ የልጅ ትምህርት ቤት ደርሷል ሰውየው። ከዛ በኋላ የኔ ደግሞ እቤት ውስጥ አይደለም ሆነው መቼስ የመንደር ወሬ አይደል ልጅ የምጠብቀው። የኔ ደግሞ የመንደር ወሬ ሲጨመርበት ሰውየው ምን ይሆናል? በዚህና በዚህ ጋር ሲደሰክቶ ጫቁንቶ ለዳ። ታዲያ የዛን ጊዜ ባልሽ ካስተዳደረሽ ብሎ ያለኝ ሰውዬ አያስተዳድርልኝም። ስዊቶቼ ተረጋጉ። ከምዳው ትዳር ውስጥ ከገባችሁ በኋላ ጊዜ መሰጣጣት ልክ ያልሆነውን ነገር ልንገራችሁ። ለሚስት መሰጠት ያለበትን ጊዜ ይዞ መጠጥ ቤት ይሄድ እያልኩኝ አይደለም፣ ግን ደግሞ ስራውን ትቶ ካንቺ ጋር የሚሞላፈጥበት ጊዜ አብቅቷል። ከተጋባሽ በኋላ ካንቺ ጋር መንዘላዘል እጅ ለእጅ የተያያዙ በላንጋ አድርጌ ሸገር ገብቼ ልሸኝሽ የሚል ድራማ አብቅቷል። የህንድ ፊልም አይደለም የያዝነው፣ ቤተሰብ ኑሮ ነው የያዝነው፣ ህይወት ነው የያዝነው፣ ፋሚሊ። እናንተው እዛው ይጠቅመኛል ያላችሁትን ያዙ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩልኝ ለማለት እወዳለሁ። ቆይታችሁን ከኛ ጋር አድርጉ። እሁድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነቴን ነው። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሻለኝ። እሁድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታማል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማንጣቱ ቢቀር ፈጣሪ ማረህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ይህ ሰው የኔ እኮ የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጹህ ይሙላልን ያቸው የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስራችሁ ነው አይደለም።
ምክንያት አገኘ ሰበብ አገኘ እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያር ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ከሞትኩ በኋላ የሚቀብረኝ ብዙ ነው አሳማ ሁላ ታምሜ ስተኛ ግን በቃ ብሩኝ ሲቀር እናት አባቶች በቂ ናቸው እኔን ለመቅበር እደፈናለሁ አለቀ ምንድነው ከዛ ውጭ ምንድነው ትርፉ እንዴ እሑድ በረፍቴ ቀን ታምሜ መጥቶ ያልጠየቀኝ ሰውዬ ሰኞ ስሞት መጥቶ ሊቀብረኝ ይመጣል የምንተዋወቅ የምንዋደድ አብረን በተለያየ ጊዜ ምሳ ቁርስም በተለያዩ ነገሮችን ሼር የተደራረገን ሰው ምናልባትም ታምሜ ወይም ታማችሁ መጥቶ ያልጠየቃችሁ ለቀብራችሁ ቀን ግን የሚመጣው ሰው ብዛቱ በዛው ልክ ነው አይጣል ነው ለማንኛውም ስትሆን ማንም አይወድህም ማንም ጓደኛ አያረግህም ከናተና ከፈጣሪ ዘመድም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ እነስታነሳ ፊቴን ራሱ ይቀይረዋል ድህነት ደሃ መሆን አይደለም ድህነት ነው ድህነት ለኔ አዋራጅ ነው ዝም እንድትል የሚያደርግህ ነው ማንም እንዳያይህ የሚያደርግህ ነው ማንም እንዳያደምጥህ የሚያደርግህ ነው ደሃ ስትሆን ማንም አይወድህም ማንም ጓደኛ አያረግህም ከናትህና ከፈጣሪ ዘመድም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ ስለዚህ ድህነትን በልጅነቴ በረንብ ስላየኋት ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው ስለዚህ ድህነትን በተለይ ድህነትና ወጣትነት ደግሞ አብሮ አይሄድም ማን ያሳዝነሃል በትለኝ ወጣት ሆኖ ደሃ ሲሆን ባስተሳሰብም ደሃ ሲሆን ስለዚህ ያቆጨት ስለነበረኝ ድህነትን በጣም ነው መጣላው እውነት ነው የምነግርህ በጣም ነው መጣላው ለምን ሞራልህን ይጎዳል ያወክ እንዳላቂ እንድትሆን ማንም አይሰማህም እንደ ድህነት መጥፎ ነገር የለም ለከከሚ ረጅም ጊዜ አይታችሁታል በያስባለሁ እኔም ቆይቻለሁ ካየሁት ነገር ግን ዛሬ ለእናንተ ሳጋራችሁ በጣም የተሰማኝ ስሜት ስላለ ነው እኔ ጎዳና ላይ በነበርኩበት ጊዜ አብሮኝ የኖሩ ጎዳና ላይ ያሳለፉ ልጆችን መስዬ ስለምኖር ያን ያክል በራስ መተማመን የሚያሳጣኝ ነገር የለም ነገር ግን ወደ ማህበረሰቡ ስመጣ በጣም ብዙ ነገሮች ነበሩ የከበዱኝ ምክንያቱም በዜሮ ባላንስን የተነሳሁት ወደ ማህበረሰቡ እየተቀላቀልኩ ነው ስለዚህ በጣም ይከብደኝ ነበር ለእናንተ ላጋራችሁ ብዬ ነው የኔንም ምልከታ የሆነ ቂምማ አለበት ቂም ባይኖርበት ኖሮ በእንደዚህ አይነት ሁኔታ ሌላ ጭራሽ 100 ኪሎ ትንጥሎበት አይሄድም ኮሜንቱን አንበባችሁታል በኢየሱስ Mazima. God have mercy upon us. የእሳት ራትን የሚያውቃት አለ የእሳት ራት ውብ ናት ውብ ነገርም ይማርካታል ማንንም አትጎዳም በራሷ ዓለም የምትኖር ስስ ፍጡር ናት ለብርሃን ካላት ጥልቅ ፍቅር የተነሳ በምሽት የምትጓዘው የጨረቃና የከዋክብት መሪነትን ተከትላ ነው ነገር ግን እኛ የምናበራው ሰው ሰራሽ መብራት ወይም እሳት የተፈጥሮ መስሏት አቅጣጫዋን እንድትስት ያደርጋታል ወደ ብርሃኑ ተስባ ትገባና ያ መዳረሻዋ ሳይሆን መቃብሯ ይሆናል
አንዳንዴ እኛም እንደዚህ ሆነን ተናዳፊ ወይም ክፉ ሆነን አይደለም ደስታንና ውበትን ፍለጋ ሄደን የሚገለን ነገር ውስጥ እንገኛለን። አው ብዙዎቻችን እጣ ፈንታችን እንደ እሳት ራት ነው። የሄድንበት ቦታ የመረጥነው ሰው ያፈቀርነው አካል ወይም የተዛመርነው ዘመድ እውነተኛ ብርሃን መስሎ በገዛ እጃችን የሞትንበት ስንት ቦታ አለ። እኛ ውበት የሚማርከን ፈገግታ የሚስበን የሰው ጥርስ የሚሸነግለን ስስ ሰዎች ነን። የእሳት ራት እሳት ውስጥ ዘላ ስትገባ የምትመለስ ይመስላታል። እኛም እንደዚሁ በርትተን የምንወጣ ተደስተን የምንኖር እየመሰለን ስንቱ እሳት ውስጥ ገብተን ቀረን። እግዚአብሔር ይጠብቀን፣ ፈጣሪ ይጠብቀን። የዚህ ልጅ ሐሳቦች ግን በጣም ነው የሚገዙኝና እወደዋለሁ በጣም። እንዲሁ ሰው እንዲያሰበው የማይሆን ጎበዝ አረግ መታሃል እንጂ አንተ ትመጣ እንኳን ምን አለ እንዲሁ ፊትሽንም ታጠቢ እንዲሁ ጥርስሽንም ፋቂ ይባላል ያለልህ። እንዲሁ ዝም ብለህ መተዲቅን ነው ወይ አትናገር ወይ ድምጥ የለ። እኔ ለራሴ ተናድጄ ታይሜዲው አሁን ሂጅ ብቅ ብዬ እዚህ ሱሪ ዝታይ አርጎ ዝቅ አርጎ እዚህ ይዟል። በአንድ እጁ ሱሪው እንዲያትወልቅበት ጠጉሩን እንዲህ ይዟል እየፈተለ እንዲሁ ቁራኔት እንጥቅ ላይ የሰው መሆኑ ወንድም አልኩት ብሎ ዞር። አሁን መሆነህ ነው ሱሪህንም ከፍ አድርገው ወንብርት ላይ ታጠቀው አልኩት። ጠጉርህንም እንዲወዝህን ይመጣል። ይሄን የሚያህል የሴት ጆፌ መስል ምን ያረግልሃል አልኩት። አሁን እንደገና ትለው እንትሽ አለኝ። ቅመም ትለው እንትሽ አለኝ። አረገኝ ይሄ ሰው ምንድን ነው ደግሞ እንትሽ የሚለው እያልኩኝ ገና ተማውራቴ ተላይ ይወፈላይ የአያሙ ይሄ በሬ ደምብሮ መጣ። ከፍ አድርግ እኮ ታጠቅብየዋለሁ። አሁን አረ መጣብህ ይኸውልህ አንተ አልኩት። እንደገና ብሔረውን ያየ ጊዜ እሮጣለሁ ሲል የራሱ ሱሪ የለቀቀው ጊዜ የራሱ ሱሪ ጥልፍ አድርጎ እዛው ድፍት አደረገው። እንደገና ምን አደርጋለሁ? አረ ጉዲን የጉር ተሰራው። አረ ድረሱልኝ ብዬ እንደገና አፋፍሼ ወጌሻ ቤት ይዤ ሄድኩ። አሁን ይሄ ተወስዲው ምን አሉ? የስር መዞር ነው አሉ። ቀላል ነው እዛው ጎዲያውም አሉ። ተው ብሎ መክረውም ቢብሎ እንትሽ ብሎ እንትሽ ምንድን ነው ነው መልሱልኝ። እንትሽ ምንድን ነው? እንደወደዳችሁ ተስፋ አድርጋለሁ። የዛሬ ፕሮግራማችን ይህንን ይመስል ነበር። መልካም ዛሬ ሆነላችሁ። ባይ ባይ።